ሰውዬ ሲጸልይ ፊቱን ሲያቀና ብቻውን አልጸለየ። አንዳንድ ተራሮች ብቻን ገፍታችሁ ቤተሰብ ይዘህ መጾም አለ። ሄሎ 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 ቤተሰብ ጌታ ምስክሬ ብቻችንን ጾመን ጸለይን እምቢ ያለውን ጉዳይ የ4 ዓመት ሕፃን ልጅም እንኳን አጹም። ይሄ ከኢትዮጵያ መንግስት ጋር ያጋጨኛል፣ ግን ቢሆንም ልበለው የ4 ዓመት ልጅ መጾም ይችላል። እየሰማችሁ እንደ ልጅ እንስሳት ይጾማል። አቤት ያለ መንፈሳዊ ነገር ባውቅ ሞትኩኝ። በጣም ይቅርታ ያረበለው ጌታ ይመስገን። አሜን። የነነዌ ህዝብ ትዝ ይላችኋል። እግዚአብሔር ሊያጠፋቸው ቆረጠ። ሊያጠፋ ቆረጠ። በቃ አመጻቸው ክፋታቸው ወደ እኔ ደርሷል፣ ገለብጣለሁ ይሄን ህዝብ። በጣም የሚገርመው ሁኔታ ንጉሱ የነነዌ ንጉስ እና የነነዌ ንጉስ ቀጥታ ምን እንዳደረገ ታውቃላችሁ? ምን ተፈቀች ሁሉ አለ ዘናን ጌታ ይመስገን። አሜን። የነነዌ ጾም አወጀ ይላል። የነነዌ ንጉስ ጾም አወጀ። ሲያወጅ እንኳን ልጆች እንኳን ህፃናት እንስሳት ሳይቀሩ ይጾሙ። የነነዌ ህዝብ በሙሉ ወደ እግዚአብሔር ጮኸ፣ እንስሳቱ ሳይቀር። ይሄ አምላክ ምን አይነት አምላክ ነው? አንተ ማያስተውሉ እንስሳቶች እንኳን ሲጮሁ እግዚአብሔር ጆሮ ሰማ። የእንስሳቱን ጩኸት እንኳን ሰምቻለሁ። አቤት የኔ አባት ስም ይባረክ። አየህ አንዳንዴ ገፍተህ እምቢ ካለ ቤተሰብ ይዘግባል፣ ልጆች ይዘግባል፣ ህፃናቶችን ይዘግባል። ይሰማል። ሰምቶ የሚመልስ አምላክ ነው። እሺ የማመልከው በለው። እሺ የማመልከው እኔ አሁን ማድረግ ያለባችሁ ማዳኑን ለማየት ማድረግ ያለባችሁን እየነገርኳችሁ በደንብ እሱን። ከዛ ይሄ ኢዮሳፍጥም የይሁዳን ህዝብ በሙሉ ሰበሰበና ጾም አወጀ። ሁሉም ሰው ይጮህ። ከዛ ሲጸልይ እኔ ይገርመኛል። ሲጸልይ ንጉስ ነው እንግዲህ እየጸለየ ያለው። ምን አልኩኝ? እኛ እንኳን የቀበሌ ሰራተኛ ሳንሆን እንኳን ራሳችን እንዴት እንደምናየው አስቡ። ንጉስ ነው አሁን የሚጸልይ። ንጉስ ምን ብሎ ነው መጸለይ ያለበት? ኦ ሃሌሉያ ጌታ ሆይ ና ምን ብሎ ድምጹን የሚገርመኝ ንጉሱ ሲጸልይ አፈር ደቼ ላይ ወርዶ ከዛ ምን ቢል ጌታ ሆይ እኔ ታናሽ መንጋ ይሄንን ታላቅ ሰራዊት እቃወም ዘንድ አልችልም። እኔ አቤት እንዲህ ማለት ብንችል፣ አቤት እንዲህ ማለት ብንችል። እኛ እኮ ኢቭን ኃጢአታችንን ለመናዘዝ እንኳን ቀለም የምንቀባ ሰዎች ነን። ቀለም ሳንቀባ በእግዚአብሔር ፊት ራሱን አዋረደ፣ ዝቅ አለ። አንቺንም አለ ከመጣብን መከራ ልትታደገን ልታስመልጠን የምትችል ብቸኛ ረዳት አንተ ነህ፣ ማንም አይደለም። በዚህ ሰልፍ ላይ ሊሰለፍልኝ አልችልም፣ አቅም የለኝም አለ። ልክ ይህንን ሲናገር ይህንን ሲያወራ የእግዚአብሔር መንፈስ በአሳፍ ወገን ላይ በኢዜኤል ላይ መጣበት። ከዛ ትንቢት አናገረው እንዲህ አለ፣ አንተ ኢዮሳፍጥ እናንተም የይሁዳ ሕዝቦች ስሙዋል። ይሄ ሰልፍ የእናንተ አይደለም። አሜን። ተቀብየዋለሁ። ሰልፋችሁን ወስጄዋለሁ፣ ውጊያችሁን ወስጄዋለሁ፣ ጦርነታችሁን ወስጄዋለሁ። በዚህ ሰልፍ ላይ እኔ ነኝ የምሰለፈው። አቤት እግዚአብሔር ሰልፋችሁን ይውሰድላችሁ። ኢየሱስ ይኸው ተቀበል። እጅሽን እንዲያርግና ተቀበል። እግዚአብሔር ሰልፍሽን ይቀበልሽ፣ ውጊያሽን ይቀበልልሽ። ብቻሽን የዳደርሽበት የሮጥሽበት ዘመን አሁን ያብቃና እግዚአብሔር ይሩጥልሽ። እግዚአብሔር ይሩጥልህ። እግዚአብሔር ይዋጋልህ። ይኸው ታናሹ ብላቴና በቅንነት ጸልያለሁ። የሰማይ አምላክ እግዚአብሔር ይዋጋልህ። እግዚአብሔር ይዋጋልህ። መልእክት አለ። ሰልፍህን ስጠው።
ሰልፍን ስጠው። አሜን። ውጊያን ስጠው። አሜን። አንዳንዱ ዝም ብሎ እንደዚህ ይላል፣ ውጊያው እግዚአብሔር ነው የሚዋጋን። መቼ ሰጠኸውና? መቼ ሰጠኸውና? እግዚአብሔር ደባል አይኖርም። በእውነት የብሉይም በለው የአዲስም በለው ደባል አይመቸውም። በብሉይ ያለውም ስርዓት በለው በአዲስም ያለው ስርዓት። ዘንድሮ እኮ ጸጋ ምናምን በሕግ እኮ ምንም በለው ደባል አይመቸውም። እግዚአብሔር ብቻውን ነው መንገስ የሚፈልገው። ብቻውን ነው መክበር የሚፈልገው። እግዚአብሔር አዋጥቶ ድል አያደርግም። አዋጥቶ ኑ ተባበሩን ብሎ አያሸንፍም። ብቻውን አሸናፊ ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ምንድን ነው? ተዋጊ ነው። ስሙስ ሺህ አለቃ እግዚአብሔር። ምክንያቱም ተዋግቷል። ተዋግቶ የመጣ ሰው ምንድን ነው የሚባለው? 10 አለቃ፣ 100 አለቃ፣ ሺህ አለቃ ኮማንደር። አዎ ተዋግቶ የመጣ ሰው አሁን ለምሳሌ ገብቼ ተዋግቼ በመጣ ማዕረግ አለ። 10 አለቃ እባላለሁ፣ 50 አለቃ እባላለሁ፣ 100 አለቃ፣ ሺህ አለቃ። እግዚአብሔር ተዋጊ ነው። ስሙም ሺህ አለቃ አይደለም። ኮማንደር አይደለም። የእግዚአብሔር ስም የጸና ግንብ ነው። አቤት! ያለ ማዕረግ ብቻውን ድል የሚያደርግ አታካያ አሸንፎም እግዚአብሔር የሆነ ተዋግቶም እሱ እግዚአብሔር የሆነ ድል አድርገው እግዚአብሔር የሆነ ስሙ የማይለዋወጥ ስራው የማይለዋወጥ እግዚአብሔር አሜን። ለዚህ ነው እኔ እግዚአብሔር ምን አልለወጥም። ስለዚህ እናንተ የያዕቆብ ቤተሰቦች ልጆች ምን አላላችሁ? የጠፋችሁ አይደላችሁ። አሜን። እኔ እግዚአብሔር ምን ነኝ? ተዋጊቼ ስመጣ የምጨምረው ማዕረግ ብቻውን እግዚአብሔር ድል አመጣ። እስኪ እግዚአብሔር ነው በለስ። እሺ ነው የእግዚአብሔር ስም የጸና ግንብ ነው። ስለዚህ ወደ ጸናው ግንብ ደግሞ ጻድቅ ወደ እርሱ ሮጦ ምን ይላል? ከፍታ ከፈለክ ሩጥ ወደ እሱ። ዛሬ መልእክት እየተነገራችሁ በጌታ የሚረባችሁን እየነገራችሁ እግዚአብሔር ይዋጋልሻል። ግን ሰልፉን ስጭው። አሜን። ሰልፉን ግን ምን በለው? እንደ ሙንጫ ተጣብቀህ እግዚአብሔር ነው የሚዋጋልኝ ብትል የለም። ዋና ከሲንጅሩ እንጅሩ ጀራኔ የለም። በእውነት ውጊያውን ስትሰጠው ነው ተቀብያለሁ የሚለው። እሺ የእግዚአብሔርን ማዳን ለማየት ሰው ማድረግ ያለበትን ቢያንስ 3 ነገር ተናግሬ ከዛ እንጸልይ። 3 ነገር ስላችሁ አላብራራም፣ ይዛችሁ ትሄዳላችሁ። በጸሎት ነው የምገባው። 3 ነገር የእግዚአብሔርን ምን ማዳን ባይዘው እግዚአብሔር የፕሪንሲፕል አምላክ ነው አይደል? እግዚአብሔር በህግ በፕሪንሲፕል የታወቀ አምላክ፣ ስርዓት አለው፣ በስርዓት የሚታወቅ አምላክ። ስለዚህ ማዳኔን አሳያለሁ ካለ አንተ ምን ስታደርግ ነው እግዚአብሔርን ማዳን መታየው? ይሄን የመጀመሪያው የእግዚአብሔርን ማዳን ሰው ለማየት ዝም ማለት አለበት። ምን ዝም ጨልዙ እስ ሰው ደግሞ በባህሪው ዝም ማለት አይወድም፣ አይችልም። በባህሪው ሰው ዝም ማለት በጌታ ስም ያውም ችግር ውስጥ ገብቶ ማዕት ውስጥ ገብቶ ሐዘን ውስጥ ገብቶ በምን ታም ካልጮኸ ካለፈለፈ ካላለ ካልሮጠ ካልፈረጠጠ እግዚአብሔር የመጀመሪያው ለእስራኤል እዋጋላችኋለሁ፣ ዛሬ የምታዩአቸውን ግብፃውያን አታዩ፣ እኔ ነኝ እዋጋላችሁ፣ እናንተ ግን ዝም በሉ። አሜን። እናንተ እየለበለባችሁ ያወራችሁ ምናምን እየታገለ አልሰራም። ይኸው ዝምታ ማለት ምን ማለት መሰላችሁ? ትዕግስት እሱ ጀቹላ መታገስ ማለት የእግዚአብሔር ማዳን እስኪገለጥ ድረስ ዝም ብሎ መታገስ፣ እግዚአብሔር እንዲሰራ መፍቀድ ማለት ነው ዝምታ።
ልንገራችሁ አንድ ምሳሌ። እዚህ ውስጥ ዋና የሚችል ሰው እስቲ ዋና መዋኘት ጌታ ይባርክ። ዋና ትችላለህ? አሁን እኔ አልችልም። ደፈቃ ዋና ግን እችላለሁ። እኔ ደፈቃ ዋና እችላለሁ። ታውቃለህ አይደል? ደፈቃ ዋና እችላለሁ። እና ለምሳሌ ዋና የማይችል ሰው ገባ ወንዝ ውስጥ፣ ከዛ አይችልም አይደል? ዋና ይሰምጣል። አዎ። ስለዚህ ዳይቭ የሚገቡ አሉ ሊያድኑ፣ ነፍስ አድኖች ሲገቡ የመጀመሪያው የሚያደርጉት ምንድን ነው? በጌታ ስም የሚያውቅ ሰው ይንገረኝ። የመጀመሪያው አሁን ሊያድኑት ፈልገዋል። የመጀመሪያው ነፍስ አድኖ የሚያደርገው እርምጃ ምንድን ነው? ጌታ ይባርክ። በቃ አንተ ዋና ትችላለህ፣ መልሰልኝ፣ አረጋግጫለሁ። በጣም የሚገርመው ያ ዋና ማይችለው ሰው ለመዳን ምን ይላል? ይፍጨረጨራል አለው ምናምን ይላል፣ ይወራጫል። ሊያድነው የሚፈልገው ሰው ላድነው ብሎ እየተፍጨረጨረ መሄድ ያቆማል። እስኪጨርስ ኃይሉን እስኪጨርስ እጅ እስኪሰጥ ድረስ ይጠብቃል። ለምን? ካልሆነማ እንደዛ እየተፍጨረጨረ እሱንም ይዞት ነው የሚገባው። ስለዚህ ምንድን ነው የሚለው? ይቆምና ጨርሺ እዛ ብለህ ሲል ነው ይዞት የሚወጣው። እግዚአብሔርም እንደዛ ነው። እናንተ ስትጨረጨሩ የሚረዳ የለም ማለት የራሳችሁን ናውሌጅ፣ የራሳችሁን ጥበብ፣ የራሳችሁን እውቀት፣ ምድራዊ ነገር አጎት፣ አክስት፣ አቅም፣ ዘመን ምናምን ስትሉ እግዚአብሔር ዝም ብሎ ነው። ጨርስ። በራስህ ታምናል፣ ጨርስ። ኃይልህን ኮንፊደንስ አድርጋል፣ ጨርስ። አጎትን ታምናል፣ ጨርስ። አክስት ታምናል፣ ጨርስ። ጥበብህን ታምናል፣ ጨርስ። ልክ ጨርሰህ በቃ እኔ እንደለው የወጀት ሲሉ አሜን 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 አጀሎ ሰዋሪያ እኮ መልእክት እኮ ነው። ልክ ስትጨርስ ነው እግዚአብሔር አምላክ መጥቶ ከሞት ጉድጓድ እግሮችን ያወጣ፣ ከመሰናከል ያወጣ፣ አረማመድህን ያጸናልሃል። አሜን አሜን በጌታ በኢየሱስ ስም አረማመድ የጸና ይሆን። አሜን አሜን። ዝም ካላልክ አቅምህን ችሎታን ለችሎታው ለአቅሙ ካልሰጠ እግዚአብሔርን ማዳናት ኢዮሳፍጥ ቃል መጥቶ እናንተ ኢዮሳፍጥ አንተ ኢዮሳፍጥ ንጉሱ ኢዮሳፍጥ የይሁዳ ሕዝብ ታያላችሁ ማዳኔ፣ እናንተ ግን ምን በሉ ዝም በሉ። ለዚህ ነው ሰቆቃወ ኤርምያስ 3:26 ላይ ሰው ዝም ብሎ የእግዚአብሔርን ማዳን ቢያይ መልካም ነው። ምን ብሎ ዝም ብሎ? አረ በጌታ ዝም ብሎ። አሜን። እናንተ ተናጋሪ፣ እናንተ ተዋጊ፣ እናንተ ኃይለኛ፣ እናንተ በጣም አሳማኝ፣ እናንተ ተፍጨርጫሪ በሆናችሁበት ሲዝን ላይ እግዚአብሔር ምኑ ጋር ይስራ? እግዚአብሔር ምኑ ጋር ይስራ? ለዚህ ነው አንዳንዴ እግዚአብሔር ዝም ብሎ ይጠብቃል። ምን ይጠብቃል መሰላችሁ? እስክትጨርሱ። አጎት ስትል ስታንኳኳ አጎትህም ሲዘጋብህ፣ አክስቴ ትሻላለች አጎቴ ድሮም እኮ ነው ምናምን ብለህ አክስቴ ስትል አክስትም ስትዘጋብህ፣ በቃ እኔም ድሮ ቤተሰብ አይወጣልኝም ጓደኛ ነው ብያለ አየላ ስትል አየላም ሲዘጋብህ፣ ድሮም የሰው ልጅ የሚባል እኔ በራስ አልሄድም ብለህ እውቀትም ከንቱ ሲሆን ከንቱ ሲሆን ከዛ መጨረሻ ላይ እኔ ድሮም እኮ ያለ እግዚአብሔር የለኝም። አሜን 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 ሃሌሉያ። የዛኔ ይነሳልሃል። አሜን። ዝም ስትል፣ ዝም ማለት መታገስ፣ እግዚአብሔር እንዲሰራ መፍቀድ፣ የራስን ችሎታ አቅም ኦፖርቹኒቲ መተው፣ ለእግዚአብሔር መተው፣ እግዚአብሔር ላይ ትኩረት ማድረግ ማለት ዝም ማለት። ስለዚህ ማዳኑን ለማየት ዝም በሉ። ሁለተኛው የእግዚአብሔርን ማዳን ለማየት ሰው ምን ማድረግ አለበት? ሁለተኛው ቅድም ተናግሬያለሁ፣ አብራርቼዋለሁ፣ አልደግሞም። መጸለይ ነው። ራስን በእግዚአብሔር ፊት ማዋረድ። ከጸሎትም ደግሞ ጸሎት አይነት እኮ ራሱን የሚያዋርድ ጸሎት። እኛ
እኛ እኮ ዙፋን ላይ ቁጭ ብለን በጌታስ እስቲ አልጋ ላይ ተኝቶ የሚጸልይ ሰው እስቲ አልጋ ማለት አልጋ ላይ ተኝቶ የምትጸልዩ ሰዎች ኧረ ጌታ ሆይ አላወጡ ተው እንዳታወጡ በቃ እንዳ እያንዳንድሽ ነው የምትጸልዩ እያንዳንድሽ አልጋ ላይ ብርድ ልብስ ለብሰሽ ጌታ ሆይ ክብር ላንተ ይሁን ሃሌሉያ እግዚአብሔር አንተ ትልቅ እግዚአብሔር ሆይ ስም ይባረክ ሃሌሉያ በዚህ ሰዓት ደግሞ ልጸልይ ስላዱ ካክሚረች እንዴ አይደለም እንዴ ያለቀ ነው ቢግ ሼም ነው አልጋ ላይ ሆኖ መጸለይ ትልቅ ሼም እግዚአብሔርን ዲስሪስፔክት ማድረግ ክብር ማሳጣት ነው አልጋ ላይ ሆኖ መጸለይ ከሞን በደንብ አልጋ ላይ ያው ምቾት ላይ ሆነሽ ተሽሽተኝ ጸሎት እኮ መዋረድ ነው እሺ ንጉሶች ለምንድን ነው ሊጸልዩ ሲሉ ዙፋናቸውን ካባቸውን አውልቀው ማቅ ለብሰው ደጄ ላይ ወድቀው የሚጸልዩት? አንቺ ማነሽና ነው አልጋ ላይ ከዛ የባነሽ ስትነሽና ጌታ ሆይ ክብር ላንተ ሃሌሉያ ተመልካም ነውር ነው። ጸሎት ስፍራን አክብሩ። ለምን? እግዚአብሔር የሚገኝበት ነው። አሜን። ካለበለዚያ አትጸልዩ። ደክመዋል፣ መተኛ ታምረዋል፣ አትጸልዩ። ተኛ። ምክንያቱም እግዚአብሔርን ከምታዋርድ ክብሩን ከምታሳጣ በተኛ ይሻላል። አሁን ተኛ ስለ ደግሞ ተኛ ብሎ ሰብኮኛል እንዳትል በኢየሱስ ስም ጸልይ። የሰማችሁኝ ነው። ስለዚህ አልጋ ላይ ምቾታችሁን ልቀቁ። ለመጸለይ ምቾትን ልቀቁ። እስቲ ምቾታ አንዳንዱ ሲጸልይ ይቅርታ አድርጉልኝ፣ ዛሬ ስለ ጸሎት ብዙ ላወራ አልፈለኩም፣ ግን አንዳንዱ ሲጸልይ ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር ሃሌሉያ ሻራራ ባሼ ጌታ ኢየሱስ ሆይ ይሄ ደግሞ ምን ብሎ ነው ደግሞ? ሃሌሉያ ኢየሱስ እንጂ ሜሴጅ አላየሁት። የተወጋን ወይ ሞባይልን ምረጥ ወይ ጌታን ምረጥ። ሲጀመር የጸሎት ሰዓት ይኸውልህ ስዊች የሚባል ነገር አለ፣ ፍላይት ሞድ የሚባል ነገር አለ። ከዛስ ይሄ ጣዖትህን ትጥለዋል። እጅህን ነፃ፣ እግርህን ነፃ፣ ማይንድህን ነፃ። እናንተ ግን ስትጸልዩ ወደ እልፍኝ ግቡ። እልፍኝ ማለት ጓዳ ማለት ብቻ አይደለም። ዝጉ። ምንን ዝጉ? የውጭውን ስርዓት፣ ሞባይሉን፣ ጓደኛን፣ ወፍጮ ቤትን፣ ትዳርን ምናምን ያስጨነቀን ዝጋ። ወደ ውስጠኛው ግባ። አንተና እግዚአብሔር ብቻ ተገናኙ። ሌላ ጋጋታ አቁም ማለት ነው። ከሞን እኛ ግን ምን እንፈልጋለን? በጋጋታ ማዕከል ተከበን። ቀኝ እጆቻችን ከፍ አድርጉ። እግዚአብሔር ከምቾታችን በላይ ይብለጥብን። የጸሎት መሰዊያችን በኢየሱስ ስም የተሰራ ይሆንልን። የጸሎት መሰዊያችን እንደገና እግዚአብሔር ታድሶ ያድርግበት። ድል የሚያመጣ ጸሎት የእግዚአብሔር ማዳን ለማየት ይሄንን አድርጉ። ራሳችሁን አዋርዱ። ከምቾታችሁ ተራውጡ። ሶስተኛውን ልናገርና ከዛ እንጸልያለን። ሶስተኛው የእግዚአብሔርን ማዳን ለማየት የምስጋና ህይወት ነው። አሜን። አሁን እኔ እነዚህን ሶስቱን አልኩኝ። በጣም ብዙ አለ በመጽሐፍ፣ ግን እነዚህ ሶስቱን ያዙልኝ። ለዛሬው ይበቃቸዋል። እናንተ ጨምሩበት። የእግዚአብሔርን ማዳን ለማየት የምስጋና ምን ህይወት ማለት የምስጋና ህይወት ማለት ባይዘው ከጸሎት ባሻገርም ነው። እሺ አንዳንዱ የሚያመሰግነው መቼ ነው? ሲጸልይ፣ ሲንበረከክ። ጌታ ሆይ ደግሞ እንደዚህ አይነት ምስጋና አለ። አሁን ጴንጤውን ሁሉ እየሞላ ያለ እግዚአብሔር ሆይ ባልበላም ባልጠጣም ክብር ላንተ ይሁን፣ ባይደረግልኝም መዝሙሩ ላለ ባይሆንልኝም አመሰግናለሁ። ከየት ነው ያመጣ ነው?
ከየት ነው ያመጣ ነው ማለት የትኛው መጽሐፍ ነው? እኔ ማነበው መጽሐፍ ይሄው ማገለግለው መጽሐፍ አላደረኩልም አመስግን የሚል የለም። ማንኛውም የሐዋርያ ምንም ሆነ አላደረክም ግን አመሰግ ይሄ ማለት ምን ማለት መሰለ? ምን ማለት መሰለ? በሌላማ አላደረክልኝም ግን እኔ እንዳንተ አይደለሁም አመሰግናለሁ። አልሰራልኝም ግን እኔ እንዳንተ አይደለሁም። የእግዚአብሔር ክፋት እኮ ነው የምትቀርተው። ሲጀመር የአዲስ ኪዳን ሰው አላደረክልኝም ብሎ ከጀመረ በቃ ፎርሿል። ምክንያቱም የተደረገለት ሰው እኮ ነው የቆመው። መጽሐፍ ደግሞ ምንድን ነው? አድርገልኛልና ለዘላለም አመሰግናለሁ። እሺ አድርገልኛል በርሲ የተደረገልኝ ሰው ነኝ በርሲ። አንድ ሰው አሜን ነው። ቆይ ገጥሟቸው አያውቅም? ባይሆንልን መዝሙሩን ላለ በሽብሸባ ባይሆንልኝም ባይሳካልኝም አመሰግና አቤት። ይሄማ ጂኒ ነው የሚለው። ይሄ የእግዚአብሔር ልጆች አይሉ ባይሆንልኝ አይባልም። ኖርማል አይደለም። ጌታ ምስክር። ካልሆነልህ ደግሞ አታመስግን እንዴ! አታመስግን ካልሆነልህ። ምን እኮ የእውነት ህይወት የምንኖርበት እንጂ ለበጣ አይደለም እኮ። እግዚአብሔርም እኮ የእውነት እንድትኖርለት ነው። አምልኮ ራሱ የእውነት እኮ ነው። እግዚአብሔር ሊሰግዱለት የሚገባው በእውነት ማለት የምር ማለት እኮ ነው። የእውነታቸውን የምራቸውን። ስለዚህ አትፎግረው። እግዚአብሔር አይፎገርም። እግዚአብሔር የምር አድርጎላል። ታውቃለህ፣ ከሲኦል ድናል፣ ከጨለማ ድናል፣ የዘላለም ሕይወት አግኝተሃል፣ ከእግዚአብሔር ጋር ታርቀሃል፣ ያለ ስም ተሰጥቷል። እርኩስ ነበርክ ቅዱስ ተብለሃል። ስለዚህ አመስግነው። አሜን። እግዚአብሔርን አመስግነው። መጽሐፍ ቅዱስ መዝሙረ ዳዊት 50 ቁጥር 23 ላይ 50 ቁጥር 23 ላይ ምን ይላል? ምስጋናን የሚሰዋ እርሱ ያከብረኛል። ከዛስ የእግዚአብሔርን ማዳን የማሳይበት መንገድ ከዛ አለ። አሜን። ማዳኑን የማሳይበት መንጋ ምስጋና የሚባል ካሪያሶፖ። አሜን። ቀኝ እጃችሁን ከፍ አድርጉ። እግዚአብሔር የማጉረምረምን አንደበት ካንተ ላይ ይከልከል። የምስጋናን አንደበት ይፍጠርልህ። ምስጋና በአንደበት እንዲሞላ ጸልያለሁ። አሜን። ወገኖቼ የሚያመሰግን ህይወት የድል ህይወት ነው። አሜን። የእግዚአብሔርን የማዳኑን ጉልበት የሚያይ ሰው በምስጋና የታጀበ ነው። ጳውሎስና ሲላስ ሁላችሁም ትዝ የሚላችሁ ሐዋርያት ሥራ 16 ጳውሎስና ሲላስ በመንፈቀ ሌሊት በዜማ እየጸለዩ ከዛስ እግዚአብሔርን ምን ብለው ቆይ ያሉበት ሁኔታ ነው። እስቲ ምን ውስጥ ነው ያሉት? አንድ እስር ቤት፣ ከእስር ቤቱም ደግሞ የባሰ ቁስል ላይ ተቀጥቅጧል። ደም በደም ሆኗል። ተተልትሏል። ቁስል ይጠዘጥዛቸዋል። ሌሊት ያስነሳቸው ቁስላቸው አይደለም፣ የጌታ ፍቅር። ወገኖቼ ከነ ቁስሌ ከነ እየጠዘጠዘክ እንዴት ነው ማመስገን የሚቻለው? ለካን ይቻላል። እኛንን እንጂ ያላጣንበት ለካን ይቻላል። እንዴት ይቻላል? ከቁስላችን በላይ እግዚአብሔርን ማየት። አሜን። ከችግራችን በላይ ከሁኔታው በላይ እግዚአብሔርን ማየት። ካልተደረገልን በላይ የተደረገልንን ማየት። ካልተሰራልን በላይ የተሰራልን ማየት። ይሄ ነው ክርስትና። ይሄ ነው ክርስትና። በመንፈቀ ሌሊት ተነስተው ምን ይሉ ነበር? በዜማ ያመሰግኑ። ከዛስ የወይኑ መሰረት ተናወጡ፣ በሮች የሁሉም እስራት ከዛስ ነፃ ወጡ። ከዛስ በጣም የሚገርመው የወይኑ ጠባቂ ይሄንን ጉድ አልሰማ። ሲከፋፈት አልሰማ። ከዛም በኋላ ላይ ሲያይ ሁሉም በር ተከፍቷል። በዴ ሄሮዶስ ገደለኝ አለና ብድግ አድርጎ ራሱ ምን ሊያጠፋ ሲል ጳውሎስ እንዲህ አለ፣ በራስህ ላይ አንዳች አታድርግ፣ ሁላችንም እዚህ ያለናል። አሜን። ጌታ ሆይ እስቲ እወቁ። እስቲ በጌታ እስቲ ትንሽ የሆነ ነገር አስቡ። እኛ ብንሆን አሁን እዛ ወይኔ ውስጥ እኛ ሆነን አመስገነን በሩ ቢከፈት እንዴት ነው የምንሆነው?